እንደ አንድ ሙስሊም ለዲናችን ምን ሰራን የኛ ዲን ከኛ የሚፈልገው አላህን ማምለክ ብቻ አይደለም ዳዕዋ እንድናረግ ይፈልጋል ስተት ስናይ እንድናረም ይፈልጋል የሰማነው እንድናስተላልፍ ይፈልጋል ሌሎችን እንድንመክር ይፈልጋል እኛ ጥሩ እስላማዊ ቤተሰብ እንዲኖረን ይፈልጋል እስላም በሚፈልገው መንገድ ህይወታችን እንድንኖር ይፈልጋል ለዲን አስተዋጽኦ እንድናረግ ይፈልጋል እንድንቀራ ይፈልጋል ብዙ ነው እስልምና የሚፈልገው አይ እኔ ሰግጃለሁ በቃኝ አይደለም ሌሎችስ አይዳኑ ወይ ይሄንን ፓርት ላይ ስናይ በጅምሩ ሰሃቦች በተለያየ መንገድ ኮንትሪቢዩሽን አድርጓል አንዳንዴ እንደውም በጣም የሚገርሙ ክስተቶች አሉ በነብዩ ሰለላሁ ዐለይሂ ወሰለም ዘመን መስጂድ ውስጥ የነበሩ ሰዎችን በመናይበት ጊዜ እንዴት ሄደው ሌላን ሰው ላኢላሃ ኢላላህ እንዲሰማ እንዲሰልም ያደረጉትን አስተዋጽኦ ያደረጉትን ጥረት ቁጭ ብሎ ኪታብ ቀርቶ ለአመታት ሸኽ መሆን ቢቻል ጥሩ ነው ግን ሁሉም ሰው ሄን አይችልም ህይወት አይፈቅድለትም የሥራ ዘርፉ አይፈቅድለትም የተወሰነ መልኩ ቢረዳም በሁሉም መልኩ ማድረግ አይችልም ከዛ የተነሳ አንዳንድ ጊዜ የተወሰኑ ሰሃቦችን ስንወስድ ዘግይተው ቢሰልሙም ህይወታቸውን ሰጥተው የተማሩ አሉ እንደ አቡ ሁረይራ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ በየትኛውም የዓለም መስጊድ ብትሄዱ ሐዲስ በማስተላለፍ ቁጥር 1 አን አቡ ሁረይራ ረዲየላሁ ዐንሁ እየተባለ ይነገራል ከፍተኛ ሐዲስ ያስተላለፈ ግን ብዙ ሰው ልብ ያላለው አቡ ሁረይራ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ያገኘው ሙስሊም ሆኖ 3 አመት ተኩል ብቻ ነው 19 አመት አቡ ሁረይራ የለም አልሰለመም 13 አመት መካ ላይ የለም መዲና መተው እስከ 7ኛው አመት ሂጅራ አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም አልተገናኙ እስልምናን ተቀብሎ የመጣው ከኸይበር ዘመቻ በኋላ 7ኛው አመት ሂጅራ ላይ ግን እቺን ያገኛትን 3 አመት ተኩል ነብዩ ሰለላሁ ዐለይሂ ወሰለም ጋራ ሲኖር ተርቦም ተጠምቶም ያንዳንዷ ነብዩ ሰለላሁ ዐለይሂ ወሰለም የሚናገሯትን ነገር ለማወቅ ለመያዝ ተቸግሮ ከዛ አስተላለፈልን ዛሬ 1410 ምናምን አመት አቡ ሁረይራም ይሁን ብዙዎቹ ሰሃቦች ከሞቱ ይሄ ሁሉም ግን የነሱን ስም ያነሳን የለፉትን ልፋት ዓለም መስጊድ ሁሉ ስትሄዱ አቡ ሁረይራ እንደተናገረው አቡ ሁረይራ እንዳስተላለፈው እየተባለ የተከፈለ መስዋዕትነት አለ ዝም ብሎ አይደለም ማለት ነው 23ቱንም አመት አብሮ ቢኖር ደግሞ ስንት ጉድ ይመጣ ነበር በዚህ አጭር ጊዜ ይሄ ሁሉ ካስተላለፈ ማለት አንዳንድ ሰሃቦችን ደግሞ ስትወስዱ አሁን ሰልመው አሁን ሄደው ኸይር ስራ ሰሉ በቃ ጀነት መግባት ለዲን መታገል ቂርአት ግዴታ አይደለም ቢቀራ ጥሩ ነው ግን ምታውቀውን ለመስራት የግድ አይደለም አቡበከር ሄዶ ዳዕዋ አድርጎ ሰው ያመጣው የሰማትን ነው ያልሰማውን መቀላቀል መዘላበድ አይቻልም የሰማውን ግን አድርጓል ያ ሰለምቴውን ሰሃቢይ ታውቃላችሁ ሰሃቢዩ ሸሃዳ አለ ከዛ ሄደህ ብታገል ጀነት ገባለው አለ አው ወዲያው የሚበላውን ተምርት ሄዶ ታገለ ለዲን ሸሂድ ሆነ ጀነት ገባ ስንት አመት ኪታብ ቀራ ስንት አመት ተማረ ስንል መማር አያስፈልግም ያልኳቸው አይደለም አብዛኛዎቹ ሰዎች የኔ ድርሻ አይደለም ለዲን መስራት ብለው የሆነ የኮሚቴ የኢማም የኡስታዝ ምናምን ኃላፊነት እንደሆነ አድርገው ቁጭ ብለዋል በጣም የሚገርመኝ ክስተት ነብዩ ሰለላሁ ዐለይሂ ወሰለም መካን ፈትህ ሲያደርጉ 10000 ሰራዊት ይዘው ነው የገቡት 10000 ሰራዊቶቹን እንዴት እንደሰበሰቡ ስታዩ በአላህና በመጨረሻው ቀን የሚያምን ሰው የረመዳን መግቢያ ላይ መዲና እንዲመጣ ብለው ጥሪ ያደረጉ ልንታገል ነው መካ ልንሄድ ነው አላሉም ነው ብለው ጠሯቸው ሰው ተሰበሰበ 10000 ሰው ሰብስበው አደራጁና መካ ነው ምን ሄደዋል በዚህ መንገድ መሪ ያስቀመጡላቸው ተርቲብ አድርገው ሄዱ ከሄዱ በኋላ በድል መካን ተቆጣጠሩ በ19ኛው ቀኑ የሁነይን ዘመቻ ለመሄድ ተነሱ ስንት ሆነው 12000 ሆኑ 2000 አዲስ ሰለምቴ ተጨመረ